አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? አለሁ አልሐምዱሊላህ እኔ ደህና ነኝ። እናንተስ እንዴት ናችሁ? የሀገሬ ልጆች ሰላም ናችሁ ወይ? ስራ፣ አፍያ፣ ጤንነት እንዴት ነው? ለምታበረታቱኝ ከጎኔ ለቆማችሁ አብሽር ለምትሉኝ ለአላህ ያባሽራችሁ። ገዛኩሙላህ ኸይር። እወዳችኋለሁ ኢትዮጵያኖች፣ ሙስሊሞችም ክርስቲያኖችም ፈጣሪ ጠብቃችሁ ባላችሁበት ሁላ። እሺ ውዶቼ ገዛኩሙላህ ኸይር። ላይክ አርጉልኝ፣ ኮሜንት አርጉልኝ፣ ሼር አርጉልኝ ውዶቼ። ሰብስክራይብ አርጉኝ ያላረጋችሁኝ በጣም ነው የማመሰግነው። አላህ ይጠብቃችሁ፣ ኸይር ስራችሁ አላህ ያብዛላችሁ። ታውቃላችሁ በሙቀት በዚህ ሀገር ልባችን እየደከመን የምንሰራው መቼም ታውቃላችሁ ያለንበት ሁኔታ ሀገራችን ያለበት ሁኔታ ሁላችንም እናውቃለን። ኑሮ ውድነት ሰውን እንዴት እንደሚያደርግ። ስለዚህ እህቶቼ እንረዳዳ፣ እርስ በርስ ተደጋግፈን ወደፊት እንበል፣ እንስራ። ሁላችሁም ቢሆን ስሩ፣ ዩቱብ ስሩ። ዩቱብ ከሰራችሁበት ያው ትዕግስት ያስፈልጋችኋል። በደንብ ትዕግስት ነው የሚያስፈልጋችሁ። ዩቱብ ለመስራት በጣም ትዕግስት ያስፈልጋችኋል። ሁሉም ነገር በአንድ ጊዜ አልሆነ ብላችሁ አታስቡም። ሁሉም ነገር አንድ ጊዜ አልሆነ ብላችሁ አታስቡም። ያው በሰብር ሁሉም ነገር በሰብር ነው፣ በሂደት ነው የሚሳካው። ሰዎች እኛ እንቾክላለን፣ መቾከል አያስፈልግም። ብዙ ነገር በሰብር ነው ይሆናል ብለን በሰብር መሆን አለበት። ኢንሻአላህ ሁላችሁም ያልሰራችሁ ሲሩ፣ እንስራ፣ አብረን ወደፊት እንበል። ለእኔ ብቻ አይደለም ሁላችንም ያልከፈታችሁ ከፍታችሁ እና እላችኋለሁ ውዶቼ። በጣም ማከብራችሁ፣ በጣም የምወዳችሁ ውዶቼ፣ እኔ ማሮች፣ እኔ ፍቅሮች፣ እኔ ሀባቦች። አላህ ይጠብቃችሁ። በስደት አላችሁ አላህ ሱብሃነሁ ወተዓላ ሀም ገምን ጨርሱ ለሀገራችሁ ያውቃችሁ። ልጅ ለሌላችሁ ልጅ፣ ለላገባችሁ ትዳር፣ ሳሌ የሆነ ትዳር አላህ ይስጣችሁ። እውነት ተደማምጣችሁ የምታድሩበት ትዳር አላህ ይስጣችሁ። የሚበላችሁ ሊብላችሁ የሚለውን ሳይሆን አብረን እንደግ የሚለውን ትዳርን ህይወትን አላህ ይስጣችሁ። ጥሩ ባል አላህ ይስጣችሁ። የሚሆናችሁን ባል ስትገቡ ሰላም አሌይኩም፣ ስትወጡ በቃ እርስ በእርስ እንትን ሆናችሁ ተማምናችሁ የምትኖሩበትን ትዳር ጊዜ በጣም እያሰረ ነው። ብቻ አልሐምዱሊላህ አላህ ኸይሩን አምጣልን ውዶቼ፣ ማሮቼ፣ ፍቅሮቼ፣ የሀገሬ ልጆች። አላህ ሱብሃነሁ ወተዓላ ባላችሁበት ብቃችሁ። መዳምንም አላህ አዳብ ይስጣት። ናሮናቸውን ኢዳብ መዳም ውሃ አላህ አርግላችሁ። ስትቀርባችሁ እንዲህ እሳት የምትሆንባችሁን አላህ እናንተ ጋር ስትቀርቡ ውሃ አላህ አርግላችሁ። አዳብ ይስጣት ለእናንተ ልሰሩ አላህ ያበርታችሁ። ቆትንም ጉልበትንም አቅምንም አላህ ይስጣችሁ ውዶቼ። አከብራችኋለሁ፣ ወዳችኋለሁ የኔ ማሮች፣ የኔ ፍቅሮች። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አርጉልኝ። አላህ ይጠብቃችሁ ባላችሁበት ሀገሬ ልጆች፣ እህቶቼ፣ ወንድሞቼ ሁላችሁንም እላችኋለሁ። አሰላም አለይኩም ወራህመቱላሂ ወበረካቱ።